አንዳንዴ ችግር ሲመጣበት እግዚአብሔር የለም የሚል ሰው አለ። እውነት ካለ በዙፋን እውነት ኃይል ካለ ለምን እንደዚህ ይሆናል የሚል መከራ ሲመጣበት የፈጣሪን መኖር የሚክድ ሰው አለ። ደህና ገንዘብ ያለውን ሰው ልትለምነው የምትችለውን ነገር ዓለም ሁሉ በእጁ ያለ አምላክን ትለምናለህ። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ክርስቶስ የተገረፈው እሾሃማ በሆነ ስለት ባለው እላዩ ላይ ሚስማሮችና የሾሉ አጥንቶች ባሉት መግረፊያ ነው የተገረፈው እና ስጋውን እየነጨ በሚነሳ መግረፊያ ነው የተገረፈው። ሲታይ ዓርብ ዕለት የሆነ የተሰቀለ ስጋ ነበር የሚመስል። 3 ዓመት ሙሉ ተሰድቦ ጋኔን አለብህ ተብሏል። ብዔልዜቡል ተብሏል። የዝንብ ጌታ ማለት ነው። ያልተሰደበው አይነት ያልተሸከመው አይነት ስድብ የለም። ዓርብ ዕለትም አብረው የተሰቀሉት ወንበዴዎች እንኳን ቢያንስ እየተሰቃየን ነው ብለው አላዘኑለት፣ ይሰድቡት ነበር። በኋላ ላይ ግን በስተቀኝ ያለው ወንበዴ ድንገት ሐሳቡን ለወጠና እጅግ በጣም ውብ የሆነ ጸሎት ለክርስቶስ አቀረበ። የቀኝ ወንበዴ ይህን እንድታውቅ ማን አስተማረ? ካጠገብ ያለው አምላክ መሆኑን በምን አወቅ? ዳግም ሊፈርድ እንደሚመጣ በምን አወቅ? መንገደኞች አብረው የሄዱ መንገደኞች በኋላ ሲገናኙ ይተዛዘኑ የለ ወይ? በመስቀል መንገድ ላይ ካንተ አጠገብ ነበርኩ፣ ጌታ ሆይ በክብርህ ዕለት አስታውሰኝ እኔንም ይላል። አምላካችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ከሁለት ወንበዴዎች መካከል ነበር የተሰቀለው። በግራውና በቀኙ እድሜያቸውን ሙሉ የሰው ገንዘብ ሲቀሙ፣ ደም ሲያፈሱ፣ ሲገድሉ፣ ሲዘርፉ የኖሩ ሁለት ወንበዴዎች በተለምዶ ፈያታዊ ዘየማን የቀኙ ወንበዴና ፈያታዊ ዘጸጋም የግራው ወንበዴ ምንላቸው ጥጦስና ዳክርስ በሚል ስም የሚታወቁ ሁለት ወንበዴዎች ከአምላካችን ከኢየሱስ ክርስቶስ በግራና በቀኝ ተሰቅለው ነበር። ይህ የሆነበት ምክንያት አለ። የመጀመሪያው ቀጥታ አይሁድ ያሰቡት ምክንያት ነው። አይሁድ ክርስቶስን ከሁለት ወንበዴዎች መካከል የሰቀሉበት ምክንያት ከወንበዴዎች ጋር ከተሰቀለ ለተመልካች ለሚያየው ሰው ያው እሱም ወንበዴ ነው ብሎ እንዲቆጥረውና እንደ ወንጀለኛ እንዲታይ ለማድረግ ለማዋረድ፣ በአጠቃላይ መስቀል ክርስቶስን የማዋረድ እቅድ ነው። አይሁድ ክርስቶስ እንዲሞት ብቻ አልነበረም የፈለጉት፣ እንዲሰቀልና እንዲሞት ነው የፈለጉት። በሌላ መንገድ መግደል ይችሉ ነበር፣ በእሳት ማቃጠል ይችሉ ነበር፣ በድንጋይ ወግረው እንደ እስጢፋኖስ መግደል ይችሉ ነበር። ከሌላ አይነት አሟሟት ግን የግድ እንዲሞት የፈለጉት በምን ላይ ነበር? በመስቀል ላይ ነበር። በመስቀል ላይ መሞቱ የተፈለገበት የእግዚአብሔር ልጅ አይደለም ለማለት ነበር። የእግዚአብሔር ልጅ ከሆነ እውነት እሱ መሲሁ ከሆነ ክርስቶስ ከሆነ እንዴት በመስቀል ላይ በተረገመ ሞት እንዴት ሊሞት ይችላል? በእንጨት ላይ የሚሰቀል የተረገመ ነው ይላል ኦሪቱ። ስለዚህ በተረገመ የመስቀል ሞትማ አይሞትም ነበር። እሱ እውነት የእግዚአብሔር ልጅ ባይሆን ነው እንጂ፣ እሱ መሲሁ ባይሆን ነው እንጂ ብለው መሰቀሉን ወይም አሟሟቱን የእግዚአብሔር ልጅ ላለመሆኑ ማስረጃ አድርገው ለማቅረብ ነበረ። ግን ክርስቶስ የእግዚአብሔር ልጅ ነው፣ ግን የተሰቀለው በምን ላይ? ለዚህ ነው ቅዱስ ጳውሎስ እኛስ የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። የተሰቀለው ክርስቶስ ብለን እንሰብከዋለን። እነሱ እንዴት የተሰቀለ ክርስቶስ ሊኖር ይችላል ይላሉ። መስቀሉን ለማዋረጃ ይጠቀሙበታል። እኛ ግን የተሰቀለው ክርስቶስ እያልን እንሰብከዋለን ብሎ ተናግሯል። ትንቢተ ኢሳይያስ ክርስቶስን ከመወለዱ ጀምሮ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ እነሆ ድንግል ምን ትላለች? ወንድ ልጅንም እያለ በቀጥታ ስሙንም አማኑኤል ትለዋለች እያለ በቀጥታ ስለ መሲሁ የተናገረ ከመዝሙረ ዳዊት የሚቀድመው እሱ ነው። ሁለተኛው መዝሙረ ዳዊት ነው። ደረቅ አዲስ ይባላሉ እነዚህ ክፍሎች። እዛ ላይ ነብዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ላይ በጣም የሚያስደንቅ አይሁድም ለማስተባበል የሚቸገሩበት ትንቢት ተናግሯል። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? የእግዚአብሔር ክንድ ወልድ ነው። የአብ ክንዱ እዱ መዝራይቱ ይባላል፣ እጁ ይባላል። ክንድህን ሰደ የወደቀ ነገር ብታነሳ ክንድ ካንተ ተነጥሎ እንደማይነቀል እንደማይሄድ እግዚአብሔር አብ ከሱ ሳይለይ የላከው ዓለሙን የወደቀውን ዓለም ያነሳበት ክንዱ ወልደ እግዚአብሔር ኢየሱስ ክርስቶስ ልዑል ክንዱን ሰደደልን የሚባለው እና የእግዚአብሔር ክንድ ለማን ተገልጧል እያለ ስለ ክርስቶስ መከራ በእርሱ ቁስል እኛ ምን አለ ተፈወስን። በመገረፉ ቁስል ማለት ተፈወሳችሁ። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ብሎ እንግዲህ እያየው ነው። ይኸውላችሁ ክርስቶስ እኮ ገና አልቆሰለም፣ አልተሰቀለም፣ እንኳን ሊሰቀል አልተወለደም። ገና 1000 ዓመት ይቀረዋል። ግን ነቢያት በፊት በኋላ የሚፈጸመውን አሁን እንደሆነ ሆነው ነው የሚያዩት፣ ይታያቸዋል። ኃላፊያቱም መጻያቱም አሁን እንደሆኑ ይታያቸዋል። እና
እያየው የሰማነውን ነገር ማን አምኗል ከአይሁድ መሃል አለ። የእግዚአብሔር ክንድ ወልድ ለማን ተገልጧል? በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በግ ሊሸልቱት ሲወስዱት አይ አሁን ብርድ ነው ትንሽ ጸጉሬን አቆዩልኝና ሙቀት ጊዜ ሲሆን የዛኔ ትሸልቱኛላችሁ ይላል አይልም። ዝም ብሎ እንደሚሸለት እንዲሁ አፉን አልከፈተም ካለ በኋላ መከራውን ገልጾ ሲጨርስ ምን ይላል? ከአመፀኞች ጋር ተቆጠረ ይላል። እስቲ በሉ ከምኖች ጋር? ከአመፀኞች ጋር ተቆጠረ። ስለዚህ ክርስቶስ ከአመፀኞች ጋር ተቆጠረ የሚለው ትንቢት ይፈጸም ዘንድ ዓርብ ዕለት ከሁለት ወንበዴዎች ከሁለት አመፀኞች አጠገብ ተቆጠረ። እንግዲህ ክርስቶስ ከኃጢአተኞች ጋር መቆጠር ልማዱ ነው። ገና ሲወለድም የተቆጠረው የሕዝብ ቆጠራ ቀን አልነበር ክርስቶስ የተወለደው። እመቤታችን በበረት ውስጥ እንድትወልደው ምክንያት የሆነው ቤተልሔም የሄዱት ለሕዝብ ቆጠራ ነበረ። ዮሴፍ እና እመቤታችን ልትወልድ ደርሳ በነበረ ሰዓት ለሕዝብ ቆጠራ ወደ ቤተልሔም ሄዱ። በዚያ ሳለች ልትወልድ ደረሰች። የምትወልድበት ቤት ፍለጋ ተንከራተቱ፣ አላገኙ። ከዚያ በበረት ውስጥ ተወለደ። ከተወለደ በኋላ ግን ሕዝብ ቆጠራውን አካሂደዋል። ክርስቶስ በእኛ መዝገብ ላይ ተጽፏል። እንደው ያን መዝገብ አሁን ብናገኘው ስም ዝርዝር ገሌ 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 ይልና መጨረሻ ኢየሱስ ይል ማርያም ዮሴፍ ይልና ኢየሱስ ተብሎ ከኛ ጋር ተቆጥሯል። ከዛ በኋላ ግን ጠጩም፣ ሰካራሙ፣ ወንጀለኛውም አብሮ ስሙ እዛ መዝገብ ላይ ምን ብሎ ተጽፏል። እሱ እኛን ከቅዱሳን ቁጥር ይደምረን ዘንድ እሱ ከኃጢአተኞች ጋር ተቆጠረ። እንግዲህ ክርስቶስ ዓርብ ዕለት ያልተሰቃየ ሕዋስ የለውም። መላ ሰውነቱ ነው መከራ የተቀበለው። በራሱ ላይ የሾህ አክሊል ደፍቷል። በሰውነቱ ላይ ጅራፍ ወርዶበታል። አጥንቱ እስከሚታይ ድረስ ተገርፏል። ክርስቶስ የተገረፈው እሾሃማ በሆነ ስለት ባለው እላዩ ላይ ሚስማሮችና የሾሉ አጥንቶች ባሉት መግረፊያ ነው የተገረፈው እና ስጋውን እየነጨ በሚነሳ መግረፊያ ነው የተገረፈው። መላ ሰውነቱ በግርፋት ተሰቃይቷል። ውስጡም ውጪውም በደም ተሸፍኗል። ሲታይ ዓርብ ዕለት የሆነ የተሰቀለ ስጋ ነበር የሚመስለው። ለዚህ ነው ነቢዩ ኢሳይያስ ከሩቅ አየውና ልብስህ እንዴት ወይን መጭመቂያ ውስጥ ወይን እንደሚጨምቁ ሰዎች ልብስ ለምን ሆነ ይለዋል ክርስቶስ። ወይን መጭመቂያ ውስጥ ሄደው በእግራቸው ወይን የሚጨምቁ ሰዎች አሉ። ልብሳቸው ቀይ ይሆን ነበረ እና የክርስቶስ ልብሱ በራሱ ደም ታጥቦ ቀይ ልብስ ሆኖ ነበር እና በዛ የስቃይ ቀን በዛ የመከራ ቀን ያልደረሰበት የመከራ አይነት የለም። ምላሱ ሐሞትን ጠጥቷል። ጆሮው በጣም ብዙ ስድብ ሰምቷል ክርስቶስ። እንግዲህ በእርግጥ 3 ዓመት ሙሉ ያልተሰደበው ስድብ የለም ክርስቶስ። እንደኛ ደግሞ እሱ ፊት ለፊት የሚሰድቡትን ብቻ ሳይሆን ሌላ ቦታ ሆነው የሚሰድቡትን ስድብ ይሰማል። በሐሳባቸው የሚሰድቡትን ይሰማል። ስለዚህ 3 ዓመት ሙሉ ተሰድቦ ጋኔን አለብህ ተብሏል። ቤልዜቡል ተብሏል። የዝንብ ጌታ ማለት ነው። ያልተሰደበው አይነት ያልተሸከመው አይነት ስድብ የለም። ዓርብ ዕለትም አብረው የተሰቀሉት ወንበዴዎች እንኳን ቢያንስ እየተሰቃየን ነው ብለው አላዘኑለትም፣ ይሰድቡት ነበረ። በኋላ ላይ ግን በስተቀኝ ያለው ወንበዴ ድንገት ሐሳቡን ለወጠና እጅግ በጣም ውብ የሆነ ጸሎት ለክርስቶስ አቀረበ። ጌታ ሆይ በመንግስትህ በመጣህ ጊዜ አስበኛል። የመጀመሪያው ጌታ ሆይ ነው። ክርስቶስን ጌታ ሆይ ብሎ ጠራው ይሄ ወንበዴ። በጣም ብዙ ሰዎች ክርስቶስን ጌታ ሆይ ብለውታል። ግን የዚህን ወንበዴ ጌታ ሆይ ማለት በጣም እናደንቀዋለን። ለምን? ይህ ወንበዴ ክርስቶስን ጌታ ሆይ ያለው ዓርብ ዕለት ነበር። ሌሎች ሰዎች ጌታ ሆይ ጌታ ሆይ ጌታ ሆይ ብለውታል። እንደውም ከማብዛታቸው የተነሳ ጌታ ሆይ የሚለኝ መንግስቴን ምን አይልም አይወርስም፣ በልባችሁ ብቻ ነው ባፋችሁ ነው እንጂ በልባችሁ አይደለም ምስኪን ድረስ ሰዎች ጌታ ሆይ ይሉት ነበር። ይህ ወንበዴ ግን ጌታ ሆይ ያለው በዛን ቀን ክርስቶስ በሚሰደብበት ዕለት ነው። ሰው ሁሉ ጌታ ጌታ በሚልህ ቀን አብሮ ጌታ ማለት ቀላል ነው። ሰው ሁሉ በሚሰድብህ ቀን ግን ጌታ ሆይ ማለት በጣም ከባድ ነው። ጌታ ሆይ ቃል አክብሮ ነው። ስንጸልይ በሰማያት የምትኖር ምናችን ሆይ አባታችን ሆይ ቃል አክብሮ ቃል አንክሮ ይላሉ አባቶቻችን። የማድነቅ ቃል የማክበር ቃል ነው። ጌታ ሆይ አለው። ከዚያስ ምን አለ? በመንግስትህ አለ። በመንግስትህ ማለት ምን ማለት ነው? አንተ ንጉሥ ነህ፣ የራስህ ግዛት ያለህ የራስህ መንግስት ያለህ ነህ ማለት ነው። ስለዚህ ካጠገቡ ያለው ክርስቶስን ንጉሥ ነህ አለው ማለት ነው። ክርስቶስ ንጉሥ ነው አይደለም ነው። ይህ ወንበዴ ክርስቶስን ያየው ግን እንደ ንጉሥ አልነበረም። በወታደሮቹ ታጅቦ ምንጣፍ ተነጥፎለት በአማረ ዙፋን ላይ ተቀምጦ ነው ያየው አይደለም። ሲገረፍ ነው ያየው። ሐሞት ሲጠጣ ነው ያየው። እጆቹን በሚስማር ተቸንክሮ ነው ያየው።
ንጉሥ ያማረ ልብስ ይለብሳል፣ ክርስቶስ ግን እርቃኑን ተገፎ ነው ያየው። ንጉሥ ዘውድ ይደፋል፣ ክርስቶስ ግን የደፋው ምንድን ነው? የእሾህ አክሊል ነው። ንጉሥ ጌቶች ከስሩ ያሉ ጭፍሮች ይዋጉለታል፣ ክርስቶስ ግን ጭፍሮች ሲያሰቃዩት ሲያንገላቱት ነው ያየው። ንጉሥ መስሎት አይደለም ሲያየው፣ አለባበሱም የንጉሥ አይደለም፣ ሁኔታውም የንጉሥ አይደለም። አንተ ግን ንጉሥ ነህ አለ። የራስህ ግዛት ያለ ንጉሥ ነህ አለ። ምድራዊ ንጉሥ ለጊዜው ቢነግስ ወይ በህልፈት ወይ በሽረት ከስልጣን ይወርዳል። በህልፈት ማለት ይሞታል። ዓለምን ያንቀጠቀጡ ነገስታት ከስልጣናቸው ይወርዳል። በሽረት ደግሞ በቁም በህይወታቸው እያሉ ከስልጣናቸው ይወርዳሉ። እግዚአብሔር ግን ህልፈትም ሽረትም የሌለበት ንጉሥ ነው። ምን አለው ታዲያ? በመንግስት ብሎ ንጉሥ ነህ አለው። ከዚያ ምን ባልክ ጊዜ፣ ይሄ ደግሞ በጣም ይገርማል። በመጣ ጊዜ ማለት ይሄ ወንበዴ እኮ እያየው ያለው ክርስቶስን ሊሞት ትንሽ ቀርቶታል። እየተሰቃየ ነው ያለው። ግን ምን አለ? አሁን ሞተህ እንደማይ ታመህ እንደማይ መሞት አይቀርም፣ ትሞታለህ። ግን ሞተህ አትቀርም። ከሞት ምን ትላለህ? ተነስተህ አትቀርም፣ ወደ ሰማይ ታርጋለህ። አርገህ አትቀርም፣ ዳግም ልትፈርድ በመጣ ጊዜ። አይገርማችሁ? ያው መቼስ ስትሞት አስበኝ አይደለም ያለው። ሞተህ አትቀርም፣ ተነስተህ አርገህ ዳግም ልትፈርድ በዳግም ምጽአት ስትመጣ ያኔ አስበኝ አለው። ይሄ ወንበዴ ማን ነው የነገረው? አጠገቡ ያለው አምላክ እንደሚያየው እየተሰቃይ። ክርስቶስን እኮ ተአምር ሲያደርግ አይቶ ማመን በጣም ቀላል ነው። ሲያበላቸው ያመኑበት ሰዎች አሉ። አሳና እንጀራ አበርክቶ ሲያበላ ጥግብ ሲሉ ሰው ሲጠግብ ደስ ይሏል። በቃ አንተ ንገስብን አሉት ክርስቶስን። ንገስብን፣ በቃ ሌላ ንጉሥ አንፈልግም፣ ምራን ነው በቃ ግልግል ነው። እንዲህ አይነት ንጉሥ የሚያበላ ንጉሥ ማግኘት ደስ አይልም? የሚበላ ንጉሥ ነው እኛ የምናውቀው አይደል? የሚያበላ ንጉሥ ሲያገኙ ደስ ብሏቸው ንገስብን ብለውት ነበር። ዓርብ ዕለት እየተሰቃየ ደሙ እየፈሰሰ አይተህ እንዴት ታምንበታለህ? ግን እሱ ደሙ እየፈሰሰ ያየው አምላክ መሆኑን አውቆ ዳግም ልትፈርድ በመጣ ጊዜ ምን በለኝ አለ? አስበኝ። ማን ያስተማረው? ኢትዮጵያዊ ሊቅ ቅዱስ ያሬድ ፈያታዊ ዘየማን መኑ ማሐረከ ታይምር ዘንተ ይላል። የቀኝ ወንበዴ ይህን ብታውቅ ማን ያስተማረ? ካጠገብ ያለው አምላክ መሆኑን በምን አወቅ? ዳግም ሊፈርድ እንደሚመጣ በምን አወቅ ብሎ ቅዱስ ያሬድ ይጠይቀዋል። ፈያታዊ ዘየማን መኑ ማሐረከ ቅዱስ ያሬድ ነው የሚጠይቀው። የቀኝ ወንበዴ ማን ነገረ? ታይምር ዘንተ ይህን እንድታውቅ ማን አስተማረ? እና ራሱ ቅዱስ ያሬድ ይመልሳል። ራሱ መንፈስ ቅዱስ ገልጦልን ማለት ነው። ነቢያትን አልተከተልኩም፣ ሐዋርያትም ሲሰብኩ ተከትዬ አልተማርኩም። አላ ፀሐይ ቀጸበተኒ ሶበርኢኩ አመንኩ። ፀሐይ ጠቀሰችኝ፣ እሷን ባየው ጊዜ አመንኩኝ ይላል ቅዱስ ያሬድ። ፀሐይ አስተማረችው ይላል ቅዱስ ዮሐንስ አፈወርቅ ደግሞ አይ እኔ ፀሐይ አትመስለኝም፣ ይሄን ወንበዴ ፀሐይ ብቻዋንማ አትበቃም ይላል። ማን ያስተማረው ለሚለው እኔ የክርስቶስ ንግግር ይመስለኛል ይላል ቅዱስ ዮሐንስ አፈወርቅ። ክርስቶስ መስቀል ላይ ያለ የተናገራቸው 7 ቃላት ነበሩ። ስንት ቃላት? 7። የመጀመሪያው ቃል እንግዲህ በ3 ሰዓት ተሰቅሎ 7 ቃል መናገር በጣም ትንሽ ነው። እኔ እንኳን አሁን 77 ቃል ተናግሬያለሁ በዚህ ደቂቃ ውስጥ። ክርስቶስ 3 ሰዓት ሙሉ 7 ቃላት ለምን ተናገረ ካላችሁ ኃይሌ እንደገል ደረቀ ይላል። ከዛ በፊት ተገርፎ በጣም ተሰቃይቷል። ለመናገር አቅም አጥቶ ነበር ክርስቶስ ዓርብ ዕለት። እንደው የማይቀሩ ቃላት ነው የተናገረው እንጂ ብዙ ቃላት አላስተማረም፣ አልተናገረም። አንደኛ መስቀል ላይ አይደለም መናገር መተንፈስ ራሱ ይከብድ ነበር። የመስቀል ላይ አሟሟት አሁን ሰው ስለተሰቀለ አይሞትም። አንድን ሰው እዚህ አምጥተን ብናንጠለጥለው 3 ቀን 4 ቀን ብትጠብቁ አይሞትም። ምንድነው የሚገላቸው መስቀል ላይ? ትዝ ካላችሁ 2 ወንበዴዎች ክርስቶስ ሞቶ ነበር፣ ወዲያው ነው የሞተው። 3 ሰዓት በ3 ሰዓት ነው የሞተው። እንደውም ጲላጦስ ሞተ ብለው ሲነግሩት ከመቼው ሞተ አለ ይላል። በ3 ሰዓት ሞቶ አያውቅም መስቀል ላይ ያለ ሰው። በግራና በቀኝ ያሉትን ግን እግራቸውን ሲሰብሯቸው ሞቱ ይላል። ምናቸውን ሲሰብሯቸው? እግሩ ተሰብሮ ሰው ይሞታል? እግር የሌለው ሰው መኖር ይችላል አይችልም? ይችላል። ምንድነው እግራቸውን የሰበረው ካላችሁ መስቀል ላይ ሲሰቀሉ ትልቁ ስቃይ እንደዚህ ተቸንክረው ተንጠልጥለው ያለ ለመተንፈስ በጣም ይቸገራሉ። አንገታቸው ትከሻቸው መሃል ይቀበራል እና መተንፈስ ስለማይችሉ ለመተንፈስ ከእግራቸው ከፍ እያሉ ነው አየር የሚስቡት። ከፍ ለማለት እግር ያስፈልጋል። እግራቸው ሲሰበር ግን መተንፈስ ይችላል? ስለማይችሉ በጥቂት ደቂቃ ውስጥ ይሞታል። እና በዛ አስጨናቂ ሰዓት ግን ክርስቶስ ተናግሯል። የማይቀሩ ንግግሮች
የመጀመሪያው ንግግሩ ምንድነው? የሚያደርጉትን አያውቁምና ይቅር በላቸው። በጣም ከባድ ንግግር ነው የሚያደርጉ። አሁን ይቅርታ ማድረግ እኛም እኮ ኮንሰፕቱ ላይ ችግር የለብንም። እንዲህ ስትወጡ አሁን ከዚህ ጉባኤ በር ላይ ሰው ሲጋፋ ቢረግጣችሁ ይቅርታ ቢል ችግር የለው ችግር ትላላችሁ። ሌላ ግን ይቅርታ ቢለን የማንሰማው ሰው አለ የለም? አለ። እኔ እሷን ይቅር ከምል እንደው የመጣ ይመጣል የሚል ሰው አለ። በይቅርታ ምክንያት በነገራችን ይቅር ባለማለት ቅድስና ላይ ደርሰው የተበላሸባቸዋል። አንድ አባት ተፈጥሮን እስከማዘዝ ደርሶ በቅቶ ቅድስና ላይ ደርሶ ተፈጥሮን ሊታዘዝለን ነበር። ዝናብ ማዝነብ ልክ እንደነ ኤልያስ ማለት ብዙ ተአምር ይሰራል። በኋላ የሆነ ሰው መጣና እንደው አባት ያለው ቅዱስ ከሆነ በኋላ እኮ እንደው ትዝ ይልሃል ድሮ ያስቀየመህ አንድ ሰው ነበር፣ እህትህን ደፍሮ ከሱ ጋር ገለዋለሁ ብለህ ፈልገህ አጣኸው፣ እንደው አሁን መጥቶ ይቅር ቢልህ እንደው ይቅር አትለውም ሲለው እኔ እሱን ይቅር ከምል መሬት ተሰንጥቃ ተዋጠኝ አለ። መሬት ተሰንጥቃ ዋጠች። ተፈጥሮ የታዘዝለት የለ። ይቅርታ የመጨረሻው ቅጽበት ላይ ሰውን ይቅር ማለት በጣም ያማል አይደል? ይከብዳል፣ ህመም አለው። ክርስቶስ ይህንን ህመም ያውቀዋል። ዓርብ ዕለት ታሞታል። እያንዳንዱ ቁስል እኮ ማንን ይቅር ለማለት የቆሰለው ነው? እኛን ይቅር ለማለት። ይቅርታ ያማል። የይቅርታን ህመም ከሱ በላይ የሚያውቀው የለም። ይቅር ብሎ ተቸንክሯል። ይቅር ብሎ የሸዋ አክሊል ደፍቷል። እና ጌታ ሆይ የሚያደርጉትን አያውቁምና አባቶ ይቅር በላቸው ሲል በቀኙ ያለው ወንበዴ እኔ ባልደረሱብኝ ሰዎች ላይ ደርሼ ስንት ደም ሳፈስ ኖርኩኝ፣ እሱ ግን ለበደሉት እንዲህ ላሰቃዩት እንዴት ጸለየ ብሎ ልቡ የተለወጠው በክርስቶስ ንግግር ሳይሆን አይቀርም ይላል ቅዱስ ዮሐንስ አፈወርቅ። አባ ጊዮርጊስ ደግሞ ይላል መሰላቸው። አባ ጊዮርጊስ ይሄ ወንበዴ ይላል የተሰቀለው ከጌታ በስተቀኝ ነው እና ለጥቂት ሰዓትም ቢሆን የክርስቶስ የመስቀሉ ጥላ ያረፈው በቀኝ በኩል ነበረ። ስለዚህ ይሄ ወንበዴ ልቡ የተመለሰው የጌታ ጥላ ስላረፈበት ሳይሆን አይቀርም ይላል። ክርስቶስ ጥላውን ያሳረፈብን ሁላችን። እውነት የክርስቶስ የሐዋርያት ጥላ ይፈውሳል ነበር። የጴጥሮስ ጥላ አሁን ይፈውስ ነበር። ጥላ አሁን ይፈውሳል። በእኛ ዘመን አይነ ጥላ ነው እንደውም ጥሩ አይደለም። ሰው አሁን የሰው ጥላ ጥሩ አይደለም እየተባለ አራስ ቤት እንዳይገባ ውጪ ቆይ ይባላል። የጴጥሮስ ጥላ ይፈውስ ነበር። እንዴት ፈወሰ የጴጥሮስ ጥላ? ጴጥሮስ እኮ በፊት ጥላው እንደውም ችግር ፈጣሪ ነበር። ካስታወሳችሁ አሳ የሚያጠምዱት በሌሊት ነበር ይላል። በሌሊት የሚያጠምዱት ለምንድን ነው? ቀን ሲያጠምዱ ፀሐይ ካረፈባቸው የነሱ ጥላ ባህሩ ላይ ካረፈ አሳው ጥላውን አይቶ ወደ እነሱ አይጠጋም። ስለዚህ ጥላ በጣም የማይኖርበትን ሌሊት ጠብቀው ነበር የሚያጠምዱት። አሳ የሚያሸሸው የጴጥሮስ ጥላ፣ በኋላ ግን ነፍሳትን የሚያጠምድ ሆነ። በጥላው ብቻ መፈወስ ጀመረ። ክርስቶስ ሐዋርያቱን ከሱ በላይ ያደረጋቸው። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ያደርጋል፣ እኔ ከማደርገው በላይ ያደርጋል ብሎ ነበረ። ክርስቶስ በጥላው አልፈወሰም። አቅቶት አይደለም ግን አልፈወሰም። ሐዋርያቱን ግን በጥላው እንዲፈውሱ አደረጋቸው። ክርስቶስ ማነው? ቅዱስ ጳውሎስ ጨርቁ ለታመመ ሰው ቆርጠው ሰዎች ወስደው ሲያስደኩት ይፈውስ ነበር። የክርስቶስ ጨርቅ ይፈውስ ነበር? አይፈውስም። ይፈውሳል፣ ግን ለብሶት እያለ ነበር። አውልቆ ሰጥቶ አልነበረም የፈወሰው። ሐዋርያቱ ግን ከሱ በላይ እንዲያደርጉ ኃይልን ሰጣቸው እና ቅዱስ ጴጥሮስ ማነው? ቅዱስ አባ ጊዮርጊስ ዘጋስጫ የጌታ ጥላ አርፎበት ሳይሆን አይቀርም ይላል። ጥላውን በሁላችን ላይ ያሳርፍብን። ወንበዴው ምን አለ? ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኛል። አስበኝ ማለት እንደው አንድ ወንበዴ በቀኝ በኩል ተሰቅሎ ነበር እንደው የት ገባ በለኝ ማለት ነው አይደለም። አስበኝ ማለት ይቅር በለኝ ማለት ነው። የቸርነትን ስራ ስራልኝ ማለት ነው። እኛ እግዚአብሔርን አስበኝ ስንለው ማረኝ ነው። እግዚአብሔር እኛን አስቡኝ ካለ በሕጌ በትእዛዜ ኑሩ ማለት ነው። በጉብዝና ወራት ፈጣሪህን ምን በል አስብ ማለት ዝም ብለህ አስታውስ ሳይሆን ኃጢአት ልትሰራ ስትል ፈጣሪ ያለ ለካ ብለህ አስበው ማለት ነው። እና የወንበዴ ጌታ ሆይ በመንግስት በመጣ ጊዜ አስበኛል። ይሄ ጸሎት እኛ አሁን አንጸልየውም። ይገርማቸዋል በጣም የኛ ልመና እውነት ለመናገር እንዲህ አይነት ልመና የለም እኮ። ቤተክርስቲያናችን አደነቀችው። የዚህ ወንበዴ ልመና ስታየው የሚሰራ ልመና እንደሆነ ስለገባት ቅዳሴ ላይ አስገባችሁ። ቅዳሴ ላይ ይባላል አይደለ? ተዘከረነ እግዚኦ በውስተ መንግሥትከ ተዘከረነ እግዚኦ ሊቅነ
በውስተ መንግሥትከ ተዘከረነ እግዚኦ በውስተ መንግሥትከ በከመ ተዘከርኩ ለፈያታዊ ዘየማን እንዘ ሀሎከ ዲበ ዕፀ መስቀል። ቅዱስ ሁላችንን ያስበን። ቅዳሴው ሊያልቅ ሲል ነው እንግዲህ አርፍደን ለመጣን ሰዎች ይመስለኛል የዛ ቦታ ላይ የተቀመጠው አላውቅም። አርፍዶ የመጣውን ወንበዴ አይደል ሊያስበው? ባለቀ ሰዓት አይደል ሊያስበው? ስለዚህ ቅዳሴውም ላይ አንዳንዴ ጠዋት አሃዱ ሲባል የማይደርስ ሰው አርፍዶ ምናምን የሚመጣ ሰው ተዘከረነ ላይ ይደርሳል። ጥሩ ሰዓት ነው ደግሞ ይህን ብላችሁ እንዳታረፍዱ ያደራችሁ። ግን ሁላችንን እንደው ጽድቅ ለመስራት ያረፈድነውን በቸርነቱ ያስበን። አያችሁ ቤተክርስቲያን ይጠቅማል ብላ ካሰበች የወንበዴ ጸሎትም ትጸልያለች። ሰርቷላ የሰራ መድኃኒት ነዋ። ጌታ ሆይ በመንግስት በመጣህ ጊዜ አስበኝ። እኛ ጸሎት ውስጥ እኮ ይሄ የለም። አሁን ክርስቲያኖች ነን እንላለን፣ ግን ጸሎታችን ውስጥ እንደው በመንግስት አስበኝ የሚል አለ? ስለታውን ሲነገር አትሰሙ? ስራ የለኝም ነበር ስራ አገኘው፣ ትዳር የለኝም ትዳር አገኘው፣ ደሞዝ ጭማሪ ለምኜ ነበር ደሞዝ ተጨመረልኝ፣ ትንሽ ሻል ካለ ደግሞ ቪዛ አገኘው፣ ውጭ ሀገር ላይ ነበር። አንድ ሰው ለንስሐ አብቃኝ የሚል ስለተሰምታችኋል? እንደው ምላሴ አስቸግሮ የነበር ምላሴን ሰብስብልኝ ብየው ሰበሰበልኝ የሚል ሰምታችኋል? የለም። ልመናችን ሁሉ ምድራዊ ጊዜያዊ፣ ጥቃቅንና አነስተኛ ይላል መንግስት። ጥቃቅንና አነስተኛ ነው እኮ የምንለምነው፣ ትንንሽ ነገሮች። እንደው ለእግዚአብሔር የሚመጥን ልመና የለንም። ሁሌ ስጋችንን ብቻ። እውነተኛ ልመና ግን ጌታ ሆይ በመንግስት በመጣ ጊዜ አስበኝ። የምንለምነውን ጊዜ ምድራዊ ነው፣ ጊዜያዊ ነው። ለአምላክ የሚጠየቅ ጥያቄ አናውቅም እኮ። ለሰው የሚጠየቅ ጥያቄ ነው የሚጠየቅ። ደህና ገንዘብ ያለውን ሰው ልትለምነው የምትችለውን ነገር ዓለም ሁሉ በእጁ ያለ አምላክን ትለምናለህ። ትንሽ ነው። የወንበዴ ግን ጸሎት ያውቃል በእውነት። ትሕትናው ደግሞ ጌታ ሆይ በመንግስት በመጣ ጊዜ አስብ። መንግስቱ ውስጥ አስገባኝ አላለም። ለምን? ምን አይነት ጥጋብ ነው? ቀጥታ መንግስተ ሰማያት ትላለህ እንዴ እንዳይባል ማለት አስበኝ አለ። ስራውን ለማን ተወለት? ለእግዚአብሔር። እኛ እኮ ከነ ፕሮፖዛሉ ነው የምንጸልየው አይደል? እግዚአብሔር አንድ ነገር እንዴት እንደሚያደርግልን መቼ እንደሚያደርግልን እና ቢቻል ሳይዙንም ስንት ሜትር ስንት ወርድ ብለን ነው የምንለምነው። እሱ ግን አስበኝ አለ። እውነተኛ ጸሎት ማለት ችግርን እግዚአብሔር ፊት ማስቀመጥ ነው እንጂ እግዚአብሔርን ማማከር አይደለም። አንዳንድ ሰው ያማክረዋል እግዚአብሔርን፣ እንደው ችግራችንን እንዲህ አድርገህ ብትፈታው ይላል። ያንተም ምክር አይፈልግም። እንደ ሕዝቅያስ ወስዶ ጸሎቱን ቤተ መቅደስ ውስጥ አስቀምጦ ሰጠ። እመቤታችንም አሳይታናለች። ወይን እኮ የላቸውም ስጣቸው አላለች፣ አዝንብላቸው አላለች፣ ውሃ ወይን ለውጥ አላለችም። ወይን እኮ ጸሎት ማለት ችግርን እግዚአብሔር ፊት ማስቀመጥ ነው። እንደዛ ለማድረግ ያብቃል። እና የወንበዴ ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለ። ኃጢአቴን አታስብብኝ እኔን ግን አስበኝ ማለቱ ነው ይላል ቅዱስ ቄርሎስ። ኃጢአቴን አታስብ እኔን አስበኝ። መንገደኞች አብረው የሄዱ መንገደኞች በኋላ ሲገናኙ ይተዛዘኑ የለ ወይ? በመስቀል መንገድ ላይ ካንተ አጠገብ ነበርኩ፣ ጌታ ሆይ በክብርህ ዕለት አስታውሰኝ እኔንም ይላል። እና የወንበዴ ይህን ልመና ለመነ። ክርስቶስ እውነት እልሃለሁ ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። የወንበዴ በገነት እንዲገባ የዛን ቀን የሰራው ገድል ብዙ ነው። ይገርማቸዋል። ከፍ ብዬ ላንብብላችሁ። ጌታ ሆይ በመንግስት በመጣ ጊዜ አስበኝ በንግግር ብቻ ነው። እንግዲህ በቀረችው ምላሱ ተጠቀመባት። ሰው በአፉ መስክሮ ይጸድቃል የሚለው ለዚህ ወንበዴ ሳይሆን አይቀርም። ምላሱን ተጠቅሞ በቀረችው ሰዓት እንደውም አንድ ሰው ምን አሉ መሰላችሁ? ባለቅኔ ናቸው። የወንበዴ እድሜውን ሙሉ ሲሰርቅ ነው የኖረው። መጨረሻ ላይ ምን ሰረቀ ካላችሁ መንግስተ ሰማያት። እዛው መስቀል ላይ ገነትን አልሰረቅም? አዎ ኪሩብ የገነትን በር ሰይፍ ይዞ ይጠብቃል። እሱ እዛ መስቀል ላይ ተነጋገረ ከባለቤቱ ጋር ቤት በኩል እንደሚገባ ማለት ጨረሰ። ሌብነት አድርገን አንየው፣ ግን የቀረችንን እድሜ ለንስሐ ለመጠቀም ያብቃን እግዚአብሔር። ይህም ብቻ አይደለም ያደረገው። ይገርማቸዋል። ከፍ ብለን ስናነብ በግራ ያለው ወንበዴ አንተ ክርስቶስ አይደለም ራስህንም እኛንም አድን ብሎ ሰደበው። ይሄ ማለት ፕሮቪደንሻሊቲዝም የሚባል ነገር አለ። አንዳንዴ ችግር ሲመጣበት እግዚአብሔር የለም የሚል ሰው አለ። እውነት ካለ በዙፋን እውነት ኃይል ካለ ለምን እንደዚህ ይሆናል የሚል መከራ ሲመጣበት የፈጣሪን መኖር የሚክድ ሰው አለ።
ወይም ደግሞ የእግዚአብሔር ልጅ መሆንን ራስን ለማዳን መጠቀም። ይሄ የሰይጣን ሐሳብ ነው። በነገራችን ዓርብ ዕለት ብቻ አይደለም። አሁን ሰሞኑን በምንጾመው ጾም በዐቢይ ጾምም መጥቶ ዲያብሎስ ምንድነው ያለው? የእግዚአብሔር ልጅ ከሆንክ ድንጋዩን ምን አድርግ። የእግዚአብሔር ልጅ የሆነ አይርበውም ያለው ማን ነው? የእግዚአብሔር ልጅ መሆን ድንጋይን ዳቦ ለማድረግ አይደለም። ሰይጣን ግን ይመክራል። አንቺ የእግዚአብሔር ልጅ ከሆንሽ ክርስቲያን ከሆንሽ እየጸለይሽ እንዲያረክ ለምን ትቸገራለህ? ለምን ትራባለህ? ለምን ትታመማለህ? ብሎ የእግዚአብሔር ልጅ መሆንን ለስጋ ጥቅም የሚያስተዋውቀው ዲያብሎስ ምን አለው? የእግዚአብሔር ልጅ ከሆንክ ራስህንም አድን እኛንም አድን። እኛንም ካላዳንክ ራስህንም ካላዳንክ ግን የእግዚአብሔር ልጅ አይደለም ማለት ነው ብሎ ሰደበው። ሁለተኛው ግን መልሶ የቀኝ ወንበዴ ምን አለ? አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውም አለው ይላል። እንደው መስቀል ላይ ልትሞት ነው፣ ትንሽ ደቂቃ ነው የቀረና በቀረች ሰዓት እንደው ትንሽ ልብ አይመለስም አለው። እንደዚህ አይነት ሰው አለ። ሊሞት ትንሽ እየቀረው በቀረው ሰዓት ኃጢአት የሚሰራ ሰው በቀረችው ዕድሜ ሩቅ አትሂዱ። እኛ እኮ እንደዛ ነን። ስንት ዓመት እንደቀረን ታውቃላችሁ? ዛሬ ቢሆን እሱ ምን ሞተው ነገ ጠዋትስ ቢሆን ምን ሞተው አናውቅም። ወንጌላዊ ዮሐንስ በሕይወቱ ስቆ አያውቅምና ቁጹረ ገጽ ትለዋለች ቤተክርስቲያን። ፊቱ በሐዘን የጠቆረ በተለይ ዓርብ ዕለት ክርስቶስ ሲሰቀል ቆሞ አልነበር? እዛ አይቶ የጌታ መከራ አይኑ ላይ ስላለ ፊቱ ሐዘን አለበት። ለዚህ ነው ሁለቴ ሞት የለም ብሎ የወሰደው ጌታ ሞትን በምድር ያላየው በኋላ ሰማዕት የሆነ በረከቱ ይደርብን እና ቅዱስ ዮሐንስ አንድ ቀን ግን ከልቡ ከት ብሎ ስቋል። ምንድነው ያሳቀው? አንድ ሰው ልብስ ሲያሰፋ አይቶ። ምን ያስቃል ካላችሁ ልብስ የሚያሰፋው ሰውዬ ተከራክሮ ቁመቱን ወርዱን ሲከራከር የእግዚአብሔር መልአክ መጣና ለዮሐንስ የሰውዬ እኮ ነገ ጠዋት ይሞታል። ምን እያደረገ ነው? አሁን ልብስ እያሰፋ። ስንቴ ተስቆብን ይሆን በቅዱሳን ስንት ልብስ አሰፍተን። አባ ጊዮርጊስ ዘጋስጫ ደግሞ ገድሉ ላይ አንዲት ሴት ጥጥ ትፈትላለችና ስትፈትል ጋቢ ለመስራት አንድ ጋቢ ለመስራት ነው ጥጥ ትፈትላለች እና በጣም በዛ የፈተለችው አይበቃም ብላ ግን ትፈትላለች። አባ ጊዮርጊስ መጣና በቅድስና አውቆ ማለት ነው እስካሁን የፈተልሽው ይበቃል አቁም ያላት፣ አትድከም ያላት። ስለ ጥጥ የተነገረ እንዳይመስላችሁ። ከጋቢያችን በላይ የምንፈትል ሰዎች አለን። ስንት ዓመት እንደምንኖር አናውቅም፣ ስንት ጊዜ እንደቀረን አናውቅም። ግን ዘላለም እንደሚኖር ሰው ነው የምንለፋው። ንስሐ ግባ ሲባል ብዙ ሰው ቆይ አሁን ትንሽ ጊዜ በእግዚአብሔር ፍርድ እጅ ሆኖ እንኳን ንስሐ አይገባም ማለት ነው። እንደ ሀገር መስቀል ላይ ነን፣ ብዙ ክፉ ነገር አለ። አሁንም ንስሐ ለመግባት ግን ቆይ ነው የሚለው ብዙ። ቅዱስ ጴጥሮስ ጌታ ሆይ አሁን ልከተልህ አለመቻሌ ለምንድን ነው ብሎ ነበር ሐሙስ ዕለት። አሁን አትከተለኝም ስለው አሁን ልከተል ያልቻልኩት ለምንድን ነው? ብዙዎቻችን አሁን መከተል አንፈልግም። እግዚአብሔር የብዙ ሰው እቅድ ለወደፊቱ ነው። ብዙ ዓመት ይኖር ይመስል ወጣቱ ቆይ ትንሽ እድሜ እንትን ይበል። ቅዱስ አውግስጢኖስ የተባለ ሊቅ ሰው አፍሮ የማይናገረውን ነገር ተናግሯል። በእኛ ወክሎ ምን አለ መሰላችሁ? ጌታ ሆይ ኃጢአት ሰርቼ ገና ስላልጠገምኩ ትንሽ ጠብቀኝ፣ በደንብ ላዳርስና ምኖቹን አፍ አውጥተን አንልም እንጂ እኮ ብዙዎቻችን አሁን በጣም መንፈሳዊ መሆን አንፈልግም። ትንሽ ብቻ ቢሆን ሳይበዛ አይደል? ፈጣሪን እንደ ፍሌቨር ነው የምንጠቀምበት ብዙዎቻችን። ማለት ጣል ቢል ጥሩ ነው አይደል? ክርስትና ለክፉም ለደጉ በጣም ክርስቲያን መሆን አንፈልግም። ዝግጁ አይደለንም ገና። ላይላዩን ብቻ ሆነ ልክ እንደ አክቲቪቲ ሰው በትርፍ ጊዜው ዋና ዋኛለው፣ ሳይክል ነዳለውና ቤተክርስቲያን ሄዳለው። እግዚአብሔር ለብዙ ሰዎች የትርፍ ጊዜ ጉዳይ ነው። ገና ነን፣ አልጠገብንም። ወጣቱ ጉልበቱ ሲያልቅ ነው ወደ እግዚአብሔር መመለስ እቅድ ያለው። ዘፋኙ ድምፁ ሲበላሽ ነው ወደ እግዚአብሔር መመለስ ሊፈልግ። ቆይ ትንሽ ድምፄ እንትን ይበልና በእውነት እግዚአብሔር ቸር ነው። መቼም ብንመጣ ይቀበላል አይቀበልም? አሁን ይሄን ወንበዴ የት ከርመህ ነው አሁን ልትሰቀል ስትል ነው ደግሞ ትዝምል አላለው። ዛሬ ከኔ ጋር ቤት ትሆናለህ፣ ብትዘገይም ይቀበላል። ጴጥሮስን እኮ በ55 ዓመቱ ነው የጠራው። በጉልምስናው በእርጅናው ነው የጠራው። ዘግይቶም የሚመጣን ሰው እግዚአብሔር ይቀበላል። እና በፍርድ ላይ ያለ ግን ልቡ አልተመለሰም ነበረ። አንተ በዚህ ፍርድ እያለ እግዚአብሔርን አትፈራውም ብሎ ጓደኛውን መከረ። የቀኝ ወንበዴ ያያችሁ፣ የጥበብ መጀመሪያ ማንም መፍራት ነው። ምን ስብከት ቢሰብከው ከዚህ የተሻለ ስብከት የለም። እግዚአብሔርን አትፈራውም ምን አለው? እኛ ስላደረግነው የሚገባንን እንቀበላለንና በእኛ ላይ የተፈረደው እውነተኛ ፍርድ ነዋል። ለተረገመው የመስቀል ሞት የሚያበቃ ኃጢአት ሰርተናል፣ ይገባናል።
ተአምኖ ኃጣው ማለት ነው። ኃጢአትን ማመን ይገባናል መሰቀል ካለ በኋላ ይህ ግን ምንም ክፋትን አላደረገም ማለው ክርስቶስ። ይህ ግን ንጹህ ነው አለ ክርስቶስ። ንጹህ ነው ብሎ ዓርብ ዕለት እኮ የመሰከረ ሰው የለም። ልጃቸውን ከሞት ያስነሳላቸው ሰዎች ልጄን ከሞት አስነሳልኝ እንጂ ምን አጠፋ አላሉ። ደሟን ቀጥ ያረገላት ያቺ ሴት ደሜን ቀጥ አረገው እንጂ ምን አደረገ አላለች። አንድ ሰው 11ዱም ሐዋርያት ይሁዳ ራሱ የሸጠው ነው። የቀሩት ሐዋርያትም እግሬ አውጪኝ ብለው ነው የጠፉት። ኧረ እሱ ንጹህ ነው ብሎ ዓርብ ዕለት የመሰከረለት አንድም ሰው የለም ከዚህ ወንበዴ በስተቀር ማለት ነው። ንጹህ ነው አለ፣ ምንም ክፋት አላደረገም። ያ 38 ዓመት በአልጋ ተይዞ የነበረ በሽተኛ ነበር አይደለ? መጻጉዕ የምንለው እሱ እንኳን እንዴ ከአልጋ ያስነሳኝ እንጂ ምን አጠፋ አላለም። እንዲያውም ሐሙስ ዕለት በሊቀ ካህናቱ ቤት በጥፌ የመታው እሱ ነበር ክርስቶስ። እንደውም ጌታ የሚገርማችሁ በጥፊ ሲመታው ለምን ትመታኛለህ አለ ይላል። እስኪ በሉ ለምን ትመታኛለህ? አሁን ዓርብ ዕለት ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል አላለም። ይሄ ሰውዬ ሲመታው ግን ለምን ትመታኛለህ አለ። ቃሉ ሙሉ ምንድነው የሚለው? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ ማለቱ ነው። አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬሃለሁ ከሆነ መስክር፣ አለዚያ ለምን ትመታኛለህ? ጌታ ያመመው ጥፊው ሳይሆን ባዳነው ሰው መመታቱ ነው። ካልጋ ያስነሳው ሰው ሲመታው አመመው፣ ሌላው ሲምታኝ አንተ እንዴት ትመታኛለህ? ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ምን አይደል አይወርስም። በሌላ ቋንቋ ካልተጠመቀ ማለት ነው። ይህ ወንበዴ ተጠምቋል ወይ? ሳይጠመቅ እንዴት ታዲያ ሊገባ ቻለ የሚል ጥያቄ ይነሳል። በሶስት መልኩ ይመለሳል። አንደኛው ጥምቀት በአዋጅ ለሁሉ መጠመቅ የተጀመረበት ጊዜ ከክርስቶስ ትንሣኤ በኋላ ስለሆነ ሂዱና አስተምሩ የሚለው አዋጅ ይህ ወንበዴ ገና ከጌታ መነሳት በፊት ስለሆነ ይህ ሕግ አይመለከተውም። አንድ ነው። ሁለተኛ ክርስቶስ ከጌታ ቀኝ የተሰቀለው ወንበዴን መሰቀል መጠመቅ ነው እንድንል የሚያስችል አንድ ቃል ተናግሯል። ካስታወሳችሁ በወንጌል በማቴዎስ ወንጌል ምዕራፍ 20 ላይ ከቁጥር 20 ጀምሮ የዮሐንስና የያዕቆብ እናት ማርያም ባውፍልያ ወደ ክርስቶስ ቀርባ ልመና ለምና ነበር። ላንብብላችሁ። በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደችና አንድ ነገር እየለመነች ወደ እርሱ ቀረበች። እርሷም እነዚህ ሁለቱ ልጆቼ አንዱ በቀኝህ አንዱም በግራህ በመንግስትህ እንዲቀመጡ እዘዝ አለችው ይላል። ከኔ ጋር ናችሁ? በመንግስትህ ምን እንዲሉ እንዲቀመጡ አለች። እንግዲህ ክርስቶስ እነግሳለሁ ሲል ምድራዊ ንጉስ የሚሆን መስሏት ነው። እሷ ግን ክርስቶስ የነገሰው በምን ላይ ነው? በመስቀል ላይ ነው። ስለዚህ እቺ ሴት የለመነችው ልጆቼ ዓርብ ዕለት ካንተ በግራና በስተቀኝ ምን ይበሉ ይሰቀሉ ማለቷ ነው። አንዳንዴ ምን ለምነውን አናውቅ። ክርስቶስ ምን አለ? የምትለምኑትን አታውቁም አለ። የምትለምኑትን አታውቁም። እኔ ልጠጣው ያለውን ጽዋ ልትጠጡ፣ እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁን አለ። በደንብ አስተውሉ። እኔ የምጠጣውን ጽዋ ልትጠጡ፣ እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁን አለ። እዛ የነበሩት ዮሐንስና ያዕቆብ ተቀበሉትና እንችላለን አሉት። ሲሉት ክርስቶስ ምን አለ? ጽዋዬንስ ትጠጣላችሁ፣ በግራና በቀኝ መቀመጥ ግን ከአባቴ ለተዘጋጀላቸው ነው እንጂ እኔ የምሰጥ አይደለሁም ማለት ይላል። ከኔ ጋር ናችሁ? ልብ አድርጉ። ጽዋዬንስ ምን ትላላችሁ? ጊዜው ሲደርስ እንደኔ ትሞታላችሁ። እኔ የምጠጣትን ሐሙስ ዕለት ይቺ ጽዋ ከኔ ትለፍ ግን ያንተ ፈቃድ ይሁን ብዬ የምጠጣትን የሞት ጽዋ እናንተም ትጎነጯታላችሁ፣ አይቀርም። በግራና በቀኝ መሰቀል ግን ለተሰጣቸው ነው አለ። ቅድም ግን ምንድነው ያለው? እኔ የምጠጣትን ጽዋ ልትጠጡ፣ እኔ የምጠመቃትን ጥምቀት ልትጠመቁ ነው ያለው። ጥምቀት ያለውን በኋላ በግራና በቀኝ መቀመጥ ብሎታል። ስለዚህ ይህ ወንበዴ ከጌታ ግራና ቀኝ ተቀምጧል። በክርስቶስ ንግግር ጥምቀት ተብሎ ተጠርቷል። ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ ለሚለው ቃል ክርስቶስ የሰጠው መልስ እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ የሚል ነው። መቼ? ዛሬ። ወንበዴ የጠየቀው በዕለተ ምጽአት በትንሣኤ ዘጉባኤ ነፍሳትን ሁሉ ከሞት ስታስነሳ፣ ያው መቼስ እኔንም ማስነሳት አይቀርም፣ እኔን ስታስነሳ ያኔ አስታውሰኝ፣ አስበኝ፣ ይቅር በለኝ ነው ያለው። ክርስቶስ ግን እውነት እውነት እልሃለሁ መቼ ነው በገነት የምትኖረው?
ዛሬ አለው። ክርስትና እንደዚህ አይነት ድንቅ ሃይማኖት ነው። ድንቅ አምላክ ነው ክርስቶስ። ምኑ ነው የሚያስደንቀው? አንድን ወንበዴ ገነት ትገባለህ አለው። አዳምና ሔዋን ከነ ልጆቻቸው ሲኦል ቁጭ ብለው ይጠባበቃሉ። ካሁን መጥቶ ከሲኦል አወጣን እያሉ፣ እሱ ግን ለአንድ ወንጀለኛ ወንበዴ ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። እግዚአብሔር ከፈለገ ይችላል አይችልም? ይችላል። አቤት ይሄ ታሪክ አሁን ድርሳነ ሚካኤል ላይ ቢሆን የተጻፈው፣ ታምረ ማርያም ላይ ቢሆን የተጻፈው ሰዎች በቃ እናንተ ተረት ነው አይደል ስራችሁ ነበር የሚለው። እንዴት አንድ ወንበዴ ስታስቡት እንዴት ዝም ብሎ ምን አድርጎ ነው ዝም ብሎ የሚገባው? እንግዲህ ክርስቶስ ከማረ አሁን በላይ ሰን በጥርኝ ውሃ ምህረት አገኘ ሲባል እንዴት በጥርኝ ውሃ ይላል? በበርሜል መሆን ነበረበት? በጥቂት ወይም በብዙ እግዚአብሔር ማዳን ይችላል አይችልም? አንዱ ሊቅ ምን ይላሉ? እግዚአብሔር መንግስቱን በርካሽ ዋጋ ሸጠው፣ በጠብታ እንባ ይሸጠዋል መንግስቱ። ሰበብ ነው የሚፈልገው እግዚአብሔር ይቅር ለማለት፣ ሰበብ ነው የሚፈልገው። እኛ ይቅር ላለማለት ነው ሰበብ የምንፈልገው። እግዚአብሔር ግን ሰውየው ላይ ይፈልጋል፣ በዙሪያው ምን ላግኝበት፣ በምን ሰበብ ልማረው የሚል አምላክ ነው። ይሄ ነው የሚያጽናናን። የምንመላለሰው እኮ የሚያጽናናን ምንም ባንሰራ አንድ ቀን እኮ ብርድ ላይ ቁጭ ብለው እኮ ቃሌን ሰምተዋል ይላል እግዚአብሔር። ሌላ ቦታም ብርድ ላይ ቆመን ሌላ የሰራነውን ኃጢአት እንደሚቆጥረው ማለት ነው። አውስ ፈታኝ አምላክ ነው። ክፉ ሐሳብ ኃጢአትን፣ ክፉ ሐሳብ ያሰብነውን ይቆጥራል፣ ጽድቅ ያሰብነውንም ይቆጥራል። አንድ ሰው እግዚአብሔር ቤት ለመሄድ እየፈለገ ውስጡ እየተመኘ ግን መሄድ አቅቶት የቀረሰው አለ። ክርስቶስ የመጣውን ሊቆጥርለት ካቃተው ያሰበውን ይቆጥርለታል። አቅቶት ነው እንጂ እኮ ሊመጣም አስቦ ነበር ይላል። ሞልታ ያጠፋሃትንም አላርም ያያል እግዚአብሔር። ጠዋት ልትነሳ ሞልታት ሰምተን እንዳልሰማ ይሆንካትን እጅም በዳበሳ ወስደ ያጠፋሃትን አላርም ያስባታል። አላርም ሞልቶ ነበር መነሳት አቃተው እንጂ ይላል እግዚአብሔር። ለኃጢአትም ለጽድቅም እኩል እያንዳንዱን የሚቆጥር አምላክ ነው። እውነት ነው የምነግራችሁ፣ እዚህ ቁጭ በማለታችን የምናገኘውን ዋጋ ብናውቀው በዘበኛ አንወጣም። ከዚህ ይቆጥራል እያንዳንዷን ሰዓት፣ ከቤት እዚህ የመጣንበትን እርምጃ። አንድ ወንድማችን የንስሐ አባት ይዞ አንድ ነገር ደውሎ ጠየቀኝ። ምንድነው? ጥሩ አባት ናቸው በጣም ግን ራቀኝ መንገዱ አለ እና እግዚአብሔር ከሰፈር እሳቸው ድረስ የምትሄደውን እርምጃ ቆጥሮ ይቅር ይልሃል። አባት ይቀየርልህ ወይስ አይቀየርልህ አልኩት። ስለው አይ እንደዛ ከሆነ ይሁንልኝ አለ። እግዚአብሔር ምህረት ፈልገን የሄድናትን እያንዳንዷን እርምጃ ይቆጥራል አይቆጥርም? አንድ አባት ምን ሆነ መሰላችሁ? ከገዳም ተነስቶ በጠዋት ውሃ ሊቀዳ ለገዳሙ ሄዳል። ብዙ ኪሎ ሜትር ተጉዞ ውሃ ቀድቶ ሲመለስ ይመሻል። ይሄዳል፣ ይመሻል። መጨረሻ ሰለቸው። ምን አለ? እግዚአብሔር ሆይ እኔ የመነኮስኩት ውሃ ልቀዳ አይደለም ልጸልይ ነው። ስለዚህ ጌታ ሆይ ነገ በጠዋት ስነሳ እዚህ ጋር ውሃ ካላፈለክልኝ ከዛሬ በኋላ አልሄድም፣ ዛሬ መጨረሻ ጉዞዬ ነው አደራህን ብሎ መሄድ ጀመረ። ከዛ ሲሄድ ከኋላው የእግዚአብሔር መልአክ ይከተለዋል። ዞር ሲል ሲያየው መልአክ ነው፣ በእጁ ይዟል መዝገብ። ምን እያረክ ነው? እርምጃህን እየቆጠርኩ ነው፣ ቆጥሬ ዋጋ ሊሰጥ ነው እግዚአብሔር ነው እንዲህ አለ። አዎ እግዚአብሔር ሆይ ትንሽ ጨምርልኝ፣ ወደዛ ራቅ አድርገዋል። እግዚአብሔር እያንዳንዱን ድካማችንን ይቁጠርልን። ሌላው ቀርቶ ይገርማቸዋል፣ ኃጢአት ለመስራት ያመነታንበትን ጊዜ ይቆጥራል እግዚአብሔር። እንሰራዋለን እኮ ግን ዛሬ እንኳን ቢቀርብኝ ካልክ እሱን ይቆጥራል። አንድ አባት ከስራቸው አንድ ረድ ነበረ የሚያገለግላቸው፣ ከኔ ጋር ናቸው አይደል? እና እሳቸው ጸልየው ሳያሰናብቱት አይተኛም ነበር። አንድ ቀን ግን ሊሰናበት ቡራኬ ሊቀበል ሲመጣ እኛ አባት እንቅልፍ ወስዷቸው ጥሎ እንዳይሄድና እንዳይተኛ ቡራኬ ሳይቀበል መተኛት ከበደው እና በቃ ቁጭ ብዬ ልጠብቃቸዋልና እዛው ቁጭ ብሎ እንቅልፍ ወሰደው። እሱም መጨረሻ ላይ በኋላ እኛ አባት ቀድመው ስለተኙ ቀድመው ነቁ። ሲነቁ ሲያዩት ተኝቷል፣ ግን ራሱ ላይ 7 አክሊሎች የብርሃን አክሊል ተደርጎለታል። አማተቡ፣ ደነገጡ። ከዛ በኋላ አንተ ተነስ ብለው ቀሰቀሱት። እሱ ሲነቃ አያይም አክሊሉን አያይም። ከዛ ምን ሆነ ነው ትናንት ምን ተፈጽሞ ነበር ብለው ጠየቁት። ሲጠይቁት አይ ሳይባርኩኝ አልተኛም ብዬ መጣሁኝ። ከዛ ተኝተው ሳይ አይ በቃ ትቼ ልሂድ ብዬ መንገድ ጀምርና አይ ግን ሳይባርኩኝማ አልተኛም እያልኩ ስመለስ
ሲሄድ ስመለስ 7 ጊዜ ተመላልሻለሁ። እግዚአብሔር አክሊል የሰጠው ለመመላለሱ ነው። ኃጢአት ላለመስራት ዛሬ ቅርብኝ እስቲ ዛሬን እንኳን ማለትህን እግዚአብሔር ይቆጥርልሃል። ለሁላችን ይቁጠርልን እና የወንበዴ በሚገርም ሁኔታ ዛሬ ከኔ ጋር በገነት ትሆናለህ አለው። ብዙ ቅዱሳን እየጠበቁ የሚገርማችሁ የገነት ጠባቂ ኪሩብ በጣም ተደንቆ ጠየቀ። አንተ ማነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ ብሎ ጠየቀ። ኧረ አይደለሁም፣ እኔ ከጻድቃን አንዱ ነህ። አይደለሁም። ታዲያ ማነህ? ወንበዴ ነኝ አለው። ታዲያ የእሳት ባህሩን እንዴት አልፈህ መጣህ አለው ይላል ግብረ ሕማማት ላይ ቅዱስ ያዕቆብ ዘስሩግ ነው የጻፈው። አይ እኔማ የደሙን ማህተም ሰጠኝ ብሎ የክርስቶስን የደሙን ማህተም አሳየው። አይ እሱን ከያዝክማ ግባ አለው። ስጋውን ደሙን ተቀብለን የማናልፈው በራለን የለም። ለመቀበል ያብቃ።